ቤቱን አገኛችሁት? ምን ሆነሃል? የሰጠኝ እኮ የሐሰት መረጃ ነው። ልታሳስረኝ ነው እንዴ? ምን ማለት ነው? ዶክመንቶቹ ሁሉም ፎርጂዶች ናቸው። እርግጠኛ ነህ? አዎ፣ ቤት የሚባል በአንተ ስም የለም። ወይኔ ወይኔ ሮቤል፣ ወይኔ ሮቤል፣ ወይኔ ሮቤል፣ እቺ ውሻ ተጫወተችብኝ ማለት ነው። አላውቅም። የዛሬው ስህተት ያሳስረኝ ነበር፣ እንዳይደገም። ወይኔ ሚራ፣ አለቅሽም ሚራ፣ አለቅሽም ሚራ፣ እኔ ላይ ተጫወሽ። በጣም በሚገርም ሁኔታ ደስ በሚል ሁኔታ ዛሬ ላይ አርና የሮቤልን ውሸት አጋለጠ። ሮቤል በጣም ደነገጠ። መቆም የሚችለውን ሮቤል ማለት ነው ከቤት ወጥቶ እየፈለገውን ነገር አድርጎ ሲገባ ማለት ነው አርና ከአልጋው ተኝቶ ይጠብቀዋል። በጣም ይገርማል። እናም እንግዲህ አርና ማለት ነው እንደ ተለመደው ትራስ አስተኝቶ ሮቤል ከወጣ ቢሆንም ሲመለስ ግን ከቦታው አርና ተኝቶ ጠብቆት ነበር። ወደ ክላሱ ሲሄድ ነበረ ዊልቸሩ ባዶ እንደሆነ ሲያቅ የት እንደሄደማ መጠበቅ አለብኝ ብሎ ልክ እንደተኛ ሰው አስመስሎ እዛ ተኝቶ የጠበቀው ሮቤል የፈለገበት ዞሮ እንግዲህ ቤት ውስጥ ማንም የለም ብሎ ሲገባ ግን አርና ከክላሱ ተኝቶ ነበር። እናም እንግዲህ ትራስ ደርድሮ የሄደ ቢሆንም ሮቤል አንሶላውን ሲከፍተው ማለት ነው በጣም እንደነገጠ። ምክንያቱም በፍጹም ያልጠበቀውን ነገር ተፈጥሯል ማለት ነው። ሮቤል በጣም ደነገጠ። የሚያደርገውን ነገር ግራ ገባው። ዛሬ ላይ በጣም በሚገርም ሁኔታ አርና በጣም አዝኗል። ምክንያቱም እስከ ዛሬ ድረስ ጅልና ጅላጅል እያሉት የቆየ ቢሆንም ዛሬ ላይ ግን ጭራሽ በቪዲዮ ቀርጿቸው የሚያደርጉትን ነገር ሁሉ ያውቃል አርና። በጣም በሚያሳዝን ሁኔታ አሁን ላይ እንደሚጫወቱበት የገባው አድናን ማለት ነው። ዛሬ ላይ ግን እያንዳንዱ ነገር በመረጃና በማስረጃ አቅርቦ ሚራን ወረቀቱን የፍቺውን ወረቀት እንድትፈርም ያደርጋታል። ሚራ በፍጹም አልፈረምም፣ ሞቼ ነው ቆሜ ነው ትላለች። ያለፈውን ህይወቴ ሁሉ በፍጹም ባለፈው ህይወቴ እባክህን አድና እንዳገምተኝ፣ አሁን ከዚህ በኋላ ንጹህና ጥሩ ሴት ለመሆን ሞክራለሁ ብላ በምትማጸነው ጊዜ በፍጹም አንቺ ማለት በጣም ባለጌና ወራዳ ሴት ነሽ በማለትም በራሴ ቤት ከገዛው ከወንድሜ ጋር ስማግጪ ትንሽ እንኳን አታፍሪም በማለትም ጠይቋታል። እሷ ግን እባክህ አድናን እንዳፈታኝ፣ ከዚህ በኋላ ምርጥ ሚስት ሆናለሁ፣ ቢያንስ ለልጅህ አታስብ ወይ በምትለው ጊዜ ልጄ እንደው የቀን ስህተት ሆኖ ነው እንጂ ከአንቺ በመውለዴ ከአንቺ የኔ ልጅ አንቺ በማርገዝሽ በጣም እጸጸታለሁ ይላል። አሁንም እንደው ልጅ ጣለ ወይንም ደግሞ ኃላፊነት የማይወጣ አባት መሆን ስለማልፈልግ ነው እንጂ አሁንም አውጥቼ ነበር ምጥልሽ እያለ ይናገራታል። በመጨረሻ ግን ይኸው አርና ሁሉም ነገር በማስረጃ አምጥቷል። በማስረጃና በመረጃ በሚያመጣ ጊዜ ሉሃና ላይ ይደፈድቡታል ወሬውን። ይሄ ሁሉ ነገር የምታደርገው ሉሃና ናት በማለትም ተናግሯል። በፍጹም ምስኪኗ አድና እስከ ዛሬ ድረስ መሸወዱን ሲያቅ በጣምም ተናዷል። እስከ ዛሬ ድረስ የት ነበርኩ እያለ ሰሞኑ ቢጸጸትም ግን እያንዳንዱን እርምጃን እየተከታተላት ነበር። ዛሬ ላይ ሚራ የምታደርገውን ነገር ሁሉ አሁንም እንግዲህ ዋሹኛ ታዲያ አሁንም ዋሹኝ በማለትም ያፋጥጣቸዋል። ሮቤል እንግዲህ ከዚህ በኋላ አስጠልተሽኛል አልፈልግሽም ያላት ቢሆንም ሚራ ግን ተናዳለች። ሚራ አሁን ላይ በጣም ያናደዳትና ያንገበገባት ነገር ቢኖር አሁን ላይ ሮቤል ከጀርባዋ ብዙ ነገር እያደረገ ነው።
እናም እንግዲህ የሳራ የእጅ ጌጥ ከሉሃና ለመቅረብና ሉሃናን ለማስደሰት ብሎ እየሰጣትን የእጅ ጌጥ የማታቅ ቢሆንም ግን ደግሞ በጣም ታናዳለች። ሚራ ከጎኔ ለካ ብዙ ነገር እያደረገ ነው፣ እኔ ሳላቅ አሁን እኔ ምን ይሻለኛል በማለትም ግራ ገብቷታል። እና ማለት ነው ሚራ ዛሬ ላይ ምንም ያህል ግራ ቢገባትም ግን ደግሞ ሮቤልን እበቀለዋለሁ አልተውም እያለች ትናገራለች። ሮቤል እንግዲህ ዛሬ ላይ የሚያደርገውን ነገር ሁሉ ከሚራ ውጭ ሆኗል። ለካ መነጋገር አቁማቸዋል፣ ኔትወርካችሁ እኩል አይደለም እንዴ? ተነጋገሩ በማለትም አርና ሙድ ይዞባቸዋል። ሁሉም ነገር ይቅርታ በምጠይቀው ጊዜ ነበረ ይቅርታ ልታረግልኝ እባክህን በምትለው ጊዜ ይቅርታ ላረግልሽ እችላለሁ፣ ግን ደግሞ አብረን መኖር አንችልም። በፍጹም አብረን አንኖርም፣ ምክንያቱም ህሊናሽ ግን አይወቅስሽም ወይ በማለትም ተናግሯት ነበር። እናም እንግዲህ በሚያሳዝን ሁኔታ ዛሬ ላይ ሚራ ማለት ነው ምንም ሳታፍርና ምንም ሳይሰማት አሁንም ይቅርታ አርግልኝ ትለዋለች። ብዙ ጊዜ ማለት ነው ወንድምህን እየተንከባከብኩ ነው ብላ የዋሸች ቢሆንም ዛሬ ላይ ግን እውነቱን ፈንድቶ ሁለታቸውንም ሮቤልንም ሚራንም ጎርፉን ሊያጥለቀልቃቸው ተነስተዋል። እናም እንግዲህ አሁን ላይ ማለት ነው አርና በፍጹም ይቅርታ አላደርግላቸውም ብሎ ተናግሯል። ይሄንን ወረቀት የማትፈርሚ ከሆነ ይሄንን ምስል ማለት ነው በየመዝገብ ቤቱ እንደ ቅርስ ይቀመጥልሻል በማለትም አስፈራርቷታል። እናም እንግዲህ አሁን ላይ በጣም ጥሩ አካሄድ የሄደው አድና ማለት ነው። አሁን ላይ እስቲ ምን እንደምትሆኝ አይሻለው ብሏታል። እናም እንግዲህ አሁን ላይ ሚራና ሮቤል ሁሉም ነገር ላይ ሉሃና ላይ እየጫኑ ነው ማለት ነው። ሉሃና ግን በፍጹም ማውቀው ነገር የለኝም ብላም ትናገራለች። ሰላም ውድና የተከበራችሁ የናይት ቤተሰቦች ያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ውዶች፣ የኔ ውዶች፣ የኔ ማሮች እባካችሁ ቻናሌን ቀዝቅዟል። እናም እንግዲህ ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኮሜንት ላይ ዩቲዩብ ኮሜንት ላይ እባካችሁ ሼር አድርጉልኝ ማለት ነው። ስለምትከታተሉ ስለምታበረታቱኝ ከልብ ለማመሰግነው። እናም ሀሳብ አስተያየት ደግሞ ካላችሁ ኮሜንት ላይ እንድታስቀምጡልኝ በአክብሮት ጠይቃችኋለሁ ማለት ነው። እናም እንግዲህ እስካሁን ድረስ አድና በጣም እያናደደን ቆይቶ ነበር። አሁን ላይ ደግሞ በጣም ምርጥ እየተጫወተ ነው። ጎበዝ አድና በጣም ደስ ይላል። እና ሮቤል እንግዲህ ሲገባ ሲያየው አሁንም ለመዋሸት ነው የሞከረው። መቆም እንደማይችል ነገር ተርበትብቷል ማለት ነው። በእግሩ ቆሞ እየሄደ በዊልቸር መሄድ አስቡትና በቃ በጣም ጥሩ ነው። በዊልቸር ስለሚሄድ ነበር እንደውም ከቤት አላባረውም ያለው። እስቲ ቀጣይም እንደሚሆን አይታወቅም። እስከዛው ድን ቸር ቆዩልኝ።